ሰዓት ላይ ደርሰናል። አዎ አንድ አድማጭ አግኝተናል በቀጥታ የስልክ መስመራችን ከሱ ጋር ቆይታ ማድረግ እንችላለን። ሄሎ አቤት። እንደምን አለ? እግዚአብሔር ይመስገን። እንዴት ዋላችሁ? ሁሉ መልካም አለን፣ ሁሉ ሰላም ነው። አዎ ያስጨነቀኝ ያሳሰበኝ ጉዳይ አለ ብለህ ነበረ መላበሉኝ ብለህ የጽሁፍ መልእክት ላክልን። አዎ ምን ገጠመ? አይ ፍቅረኛ ነበረች። እሷ ደግሞ አሁን ምንም መስማማት አልቻለም። እስኪ ዘርዘር አድርገው። አሁን ያው ከልቤ ነው ማውራት። እሷ ግን እንደቀልድ አድርጋ አሁን ደግሞ አንድ ሰፈር ላይ ነበርንና ምንም ሳትለኝ አሁን ከሰፈር ራቀች። ከሰፈር ደግሞ ሄድኩ ምናምን ብላ ምንም ሳትናገር ነው ሄደችው። ምንድነው ምክንያቱ ምናምን ብዬ ስጠይቃት አይ ምንም በቃ እሷ ፍሬ ሆና ነው የምታወራኝ፣ ግን አልገባኝም ምክንያቱ ሁሉ ነገር። ስንት አመት ነው አንተ? 25 አመት ነው። 25 አመት ነው። ከሷ ጋር እንዴት ነበር የተገናኛችሁት? እንዴት ነው የፍቅር አጋጣሚ ነው? ያው በስራ ጉዳይ ነው። እኔ ስራ አንድ ግቢ ነው ኦሬዲ ተከራይተን የምንኖረው። እሺ ጎረቤት? አዎ ጎረቤት ነውና። እሺ እሷ ዘመድ ቤት ነው ያለችው። እኔ በራሴ ከጓደኞቼ ጋር ተከራይቼን አለኝ። እነሱ ቤት ተከራይታ ገባህ አንተ? አይ በሰው ቤት ነው ተከራይተን ሁላችን አንድ ግቢ ነው ያለነው። እሺ እሷም እኔ ጧትና ማታ ስራ ብዬ ነው የሚገባው። ያው ከዛ በፊት ግን ከስራ ቦታ ሳርቅነም እዛው ሰፈር ነበር የምሰራው እና አጋጣሚ እዛው ተዋወቅና ተገናኘን። አንድ ግቢ ማለት ነው የተከራያችሁት? አንድ ግቢ እሷም እናንተው ግቢ ነች የተከራየችው? እሷ ተከራይታ ሳይሆን እዛው ነው የሚሰራው ዘመድ ጋር ከአጎቷ ጋር ነው የምትቀመጠው። እና አሁን ደግሞ ከዛ ስትሄድ ሄድኩ ምናምን ብላም አልነገረችኝ። በትክክል ግን የፍቅር ግንኙነት ነበራችሁ? ፍቅረኛህ ነበረች? እንደዛ እኔ ሳወራት ስታወራኝ ነበረ፣ ግን በእርግጠኝነት። ምን ያህል ጊዜ ቆይቷል የፍቅር ግንኙነታችሁ? አንድ 3 ወር 3 ወር አካባቢ። 3 ወር 2 ወር አካባቢ? ያው 2 ወር እንበለው። በለው። እሺ በ2 ወር ውስጥ ማለት እንደዚህ ተነጋግራችሁ ስለ ፍቅር ታወሩ ነበረ? ትገናኙ ነበር በተደጋጋሚ? እንገናኛለን በአካል። ለብቻችሁ የብቻ ጊዜ ነበራችሁ? የብቻ ጊዜ ነበራችሁ በፍቅር ያሳለፋችሁት? ብዙ ነገር ግን እንትን አልነበረንም። ያው እኔ ማታ ነው ማግኘት። ከሰዓት 2 ሰዓት ወጣለሁ። እሺ ማታ 1 ሰዓት ይገባል። በዛ ሰዓት ነው እኔ ማግኘት። አጋጣሚ ለ20 ደቂቃ ለ5 ደቂቃ 10 ደቂቃ ነው እሷን ያገኘች ወደ ቤት የምትመለስ። ታወራለች ግን ስለ ፍቅር ታወራላችሁ? እናወራለን። እሺ ከዛ የእረፍት ቀንህ ሲሆን ጊዜ ታሳልፋላችሁ ውጪ? ብዙም አንገናኝ። እረፍት ቀን ምሳም አይመቻትም። ያው ግንኙነታችን በስልክ ነው። በአካልም አንዳንዴ ወይ ማታ ብንገናኝም ብዙ አውርተን አናውቅም። ስለዚህ አሁን ሄደች ነው የምትለው ወደ ሌላ ቦታ? ወደ ሌላ ቦታ ሄደች። ግን እመጣለሁ ወይስ እቀራለሁ ምናምን የምትለው የሆነ ጥርጣሬ አላት። ያ ነገር ደግሞ እንዴት ነው የሚሆነው? ማለት እርግጠኛ አልሆነችም እንደምትመለስ ወደ እናንተ አካባቢ? እርግጠኛ አልሆነችም? እሷ በሁለቱም ነው አሁን እርግጠኛ አልሆነችም። ስለዚህ ወይ እመጣለሁ ወይ አልመጣም ነው ያለች እንጂ የፍቅር ግንኙነቱ ተቋርጧል አለች እንዴ? አንቀጥላለች? በሷ ምክንያት በሷ በኩል ሌላ ውስጧ በጣም ያልተዋጠላት አልመሰለኝም። ምኑ ነው ያልተዋጠላት? ለምን እኔ ታወራለችና በቃ እኔም ብላትን ብዙ ቀለል አድርጋ ነው የምታስበው እንጂ አልተረዳችኝም። እኔ እስኪ ተንተና አድርገው እንዲገባን ምንድነው የምትላት አንተ ምንድነው የምትላት? እሷ ያልተረዳች አልገባትም ብላ ያሰብከው ምንድነው? እኔ በቃ ኦሬዲ እኔ እሷን ጭሌላ እንደማልፈልግና እሷን በቃ በፍቅር ግንኙነት በቃ አብረን እንድንኖር ነው የምፈልገው። እሺ እሷ ምን ትላለች? እሷ ግን እሺ ትላለች፣ ግን ደግሞ የሆነ በቃ ወጣ ገባ የሚለው ባህሪ አላት። ያ ነገር እንዴት ነው የሚለው ነገር ነው ማለት። ወጣ ገባ የሚለው ራሱ እኮ አሁን አልገባንም። ወጣ ገባ የሚለው ከሌላ ወንድ ጋር ትሆናለች ካንተ ጋር ሆና?
አዎ ስልክ ታወራለች። አጋጣሚ ነው የሆነ ነገር ስላት ከዛ ወዲህ ነው በቃ በማግስቱ ወጣ ሄደችው። ትጠረጥራታለህ አንተ እሷን? ትጠረጥራታለህ ከሌላ ሰው ጋር የፍቅር ግንኙነት ይኖራታል ብለህ? ኧረ እኔ ምንም አልጠረጠርም፣ ግን ያው እንዴ ታወራለች አላልክም እንዴ ከወንድ ጋር ስልክ? የሆነ ሰዓት ሰማሁትኝ ያው ማታ አካባቢ። አዎ ምን አይነት ወሬ ነው? የፍቅር ወሬ ነው? አዎ የፍቅር ወሬ ስታወራ ሰማሃት? ሰማሃት? አዎ እናንተም ያው ግንኙነቱ እኮ ገና 2 ወሩ ነው። ስለዚህ ምን ስትላት ነው የሄደችው ማለት ነው? ምን አልካት ያኔ? ምንም አላልኩትም። ምን ጧት ወደ ስራ ነው ያልኩት እንጂ ምንም አልኩት ነገር የለም። እሺ ከሄደች በኋላ ልታገኛት ሞክረሃል በስልክ? የሄደችው ትናንትና ነው። ትናንትና ነው እንደሄደችው? አዎ የሆነ ችግር እንዲፈጠር ፈልጋል። ዘመድ ጠይቃ ልትመጣስ ቢሆን? አይ አይመስለኝም። ምን ተጣልታ ነው የሄደችው ከቤተሰብ ጋር? እሺ አጎቷ ጋር ነው የምትኖረው አልክ? እዚህ በፊትም ሄዳለሁ ምናምን እያልሽ ነበር፣ ግን አሁን በጣም አመረረችው። አይ ገና መቼ ገና 24 ሰዓት ባልሞላው አሁን ጠናት ስንት ሰዓት ሄደች? የጠፋች ሰው እንኳን ብትሆን ፖሊስ ጋር ለማስመዝገብ 24 ሰዓት ይላል እኮ ፖሊስ። ትናንት ስንት ሰዓት ሄደች? እሷ እንዳለች እኮ ነው አሁን እኔ እሷ በቃ ጭራሽ አልመጣም ወደ እሷ ምናምን አለችኝ። እንደዛ ስላለችኝ እኮ ነው። እሺ የኔና ያንቺ ጉዳይ ስትላት የኔና ያንቺ ጉዳይስ ብለህ አልጠየካትም? ጠይቃታለሁ፣ ጠየቅኳት። እሺ እናወራለን አለችኝ። ገና ታወራላችሁ? አሁን ይኸውልህ እሷ እንግዲህ በጥሩ ሁኔታ ምናልባት ከቤተሰብ ጋር ከምትኖርበት ቤተሰብ ጋር ጥሩ ስላልነበረ በዛ ምክንያት እንግዲህ ሄዳ ይሆናል አይደለ? የሆነ ያልተመቻት ነገር አለ። ስለዚህ ያ ነገር እስኪስተካከል ገና 24 ሰዓትም አልሞላውም። የሆነ ስሜት ውስጥ ናት፣ ብቻ በቃ ያልተመቻት ነገር ነበረ። በዛ ምክንያት ወጣለች ብለን እናስብ። ስለዚህ ትንሽ ጊዜ ብንሰጣት፣ አንተም ትንሽ ብትታመም ጥሩ ነው። መላበሉኝ ብለህ ለመምጣት አይመስልህም? አዎ ግና ደግሞ አሁን ይኸውልህ ወሳኝ ሰዓት ላይ ነው ያለው። እሺ በዚህን ሰዓት ትናንት ነው ሄደችው። ስለዚህ ጠዋትም ማታም በቴክስትም በምንም እያረክ እንዳታሰልቻት። እሺ ተረጋጋ። ገና አንድ ቀኑ ነው፣ ልትመጣም ትችላለች። ባትመጣ ራሱ የእናንተ የፍቅር ግንኙነት መቀጠል ይችላል። ስለዚህ አሁን እንደውም አንተ ማሳየት ያለብህ ለሷ ያለህን ስሜት፣ ያለችበት ቦታ ደህና መሆኗን፣ ደህንነትሽ እንዴት ነው፣ ችግር አለ ወይ፣ የሆነ አጋዥነት ስሜት በደንብ ማሳየት አለብህ ለሷ። የምታሳየ ያለችበት ቦታ ባይመቻት እንኳን ካንተ ፍቅር ማግኘት አለባትና እንክብካቤውን፣ አይዞሽ ተጨንቃም ከሆነ አይዞሽ ተረጋጊ እያልክ እያበረታሃት ነው መቀጠል ያለብህ። እሺ ወንድሜ፣ እሺ እንጂ በየደቂቃው ቴክስትም ስልክም እየደወልክ እንዳታሰለቻት። እሺ ታለው በል እንግዲህ በርታ። ገና ነው፣ እናወራለን እንጂ ወደፊት። እሺ ሰላም። አሁን ሲዘጋው ቡጨቃ ይጀምራል። አንተ ነህ ቡጨቃ የምታስጀምረው አንተ ነህ። ተውጅ ወርኔ እየተዋወቅን ገና ታወቀ ነው። በጣም ተጨንቋል። ላጣት እችላለሁ ብሎ ገና አንድ ቀን እኮ ነው። አዎ እኮ ያው ጭንቀቱ እኮ ነው ወደዚህ ያመጣው። ያው እንግዲህ አሳስቦት መላቶለት ነው የመጣው ወደኛ። ከባድ ነው በፍቅር ስትሆን ባይዞ የትንሿ ነገር በጣም እንደ ትልቅ ዳገት እንደ ተራራ ነው የምትወስዳት። እና ማድረግ ያለበት የነበረበት ቅድም አንተ ማንስተኸዋል፣ ጥሩ ባልሆነ ሁኔታ ውስጥ ነው ያለችው። እሱ ያሰበው የሱን ስሜት ነው፣ የመምጣት አለመምጣቷ ጉዳይ ነው ያሳሰበው። የሄደችበትን ጉዳይ ያወቀም አይመስለኝም፣ ምክንያቱም ቢያቅ ኖሮ በደንብ ይነግረን ነበር። ስለዚህ ከጎኗ መሆን መጠየቅ፣ አይዞሽ ያልፋል ይሄ ቀን ማለት እንደዚህ አይነት የማበረታቻ ቃል ነው ከሱ የሚጠበቀው ብዬ ነው ማስበው። በዝርዝር ሁኔታውን ባናቀው እንደው ከነገረን ዳርዳሩን ማለት ነው ለማየት እንደዛ ቢሆን ጥሩ ነው። አዎ ስለዚህ እንደዛ ያርክ ቀጥል ነው የምንለው። ወንድማችንን ፕሮግራማችን እንግዲህ ይቀጥላል።